ያው መዝሙሮች ያሬዳዊ ናቸው ወይ ለሚለው እንኳን ያሬዳዊ ጥላውን መሆን እንኳን አልቻለም። እውነቴ በጋር ነው የምንናገረው። የጥላውን ገሰሰ ዘፈኖች ብዙ ትምህርት አላቸው። ኢትዮጵያዊ ቅርጻችን የጠበቁ ናቸው። ኢትዮጵያዊ ዜማችን የጠበቁ ናቸው። ያሁኑ መዝሙሮች እንኳን ያሬድን ጥላውን እንኳን መምሰል አልቻሉም ነው የተባለው እና በጣም ፈተና አለብን። እኔ የማንኛው ዘማሪ ያሬድ ነው የትኛው ዘማሪ አይደለም የሚለውን ከመበየን ይልቅ ለመሆኑ ያሬዳዊ ዜማ ምን ማሟላት አለበት የሚለው መነጋገር ያለበት። ምክንያቱም ይሄ ያየለ መዝሙር ያሬዳዊ አይደለም ሲባል የከበደ ያሬዳዊ ነው የሚባል ትርጓሜ እየተሰጠ ምስል አስቸገረ ነው። ምክንያቱም አሁን እየተዘመሩ ያሉ መዝሙር በመጀመሪያ ደረጃ ዜማና ግጥም መድረስ በቤተክርስቲያን ይፈቀዳል የሚለውም ላይ አሁን በጣም ጥልቅ ጥያቄዎች እየመጡ ነው ያሉት። በመጀመሪያ ራሱ ይፈቀዳል፣ ዜማ መድረስ ይፈቀዳል፣ ግጥም መድረስ ይፈቀዳል። የምንነጋገረው በኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን ብዙ ጊዜ የኛም ቤተክርስቲያን ቁልቁል አውርደው በፕሮቴስታንት ሚዛን የሚመዝኑ፣ በካቶሊኮች ሚዛን የሚመዝኑ፣ በምዕራባውያን ሃይማኖቶች ሚዛን የሚመዝኑ ሚዛን የተመታታባቸው ሰዎች እየተፈጠሩ መጥተዋል። ፕሮቴስታንቶች ዜማ ከዘፈን ከምን እየቀነጫጨው የሚወስዱ ስለሌላቸው እኛ አለ ስላለ ሌላ ነገር መውሰድ ያስፈልጋል የሚል ኪዳነ ወልድ ክፍሌ ዝሙት ማለት የሴትና የወንድ ብቻ አይደለም ብሎ ዝሙት ማለት እያለው ሌላ የሚፈልግ ከሆነ ጠቅላላ ዝሙት ነው አለ። ለምሳሌ አንድ ሴት ጥሩ ቀሚስ እያላት የጓደኛዋ ቀሚስ ካለበት ሰዎች የዝሙት የቀሚስ ዝሙት ይዟታል ማለት ነው። የኮት ዝሙት የሚይዘዋል፣ የመኪና ዝሙት ምን የመሰለ መኪና እየነዳ ፊት ለፊት የሚያው መኪና አይኑ ተሰክቶ የሚቀራል የቆርቆሮ ዝሙት ያዘው ማለት ነውና እኛው በእውነቱ የዝሙትም ጠባይ ነው እየተጠናወተን ያለውና እኛ የፕሮቴስታንቱ የካቶሊኩ የሌሎችም ለኛ ለንጽጽር አይቀሩ። እኛ ጊዜ ስላልፈቀደላት ቤተክርስቲያኒቱ ሁኔታው ስላልተመቻቸላት እነሱ ጋር ደረጃ አስቀመጥራት እጅግ ገናና ትልቅ የራሷ ስነ ጽሁፍ የራሷ ኪነ ጥበብ የራሷ ዜማ ያላት ቤተክርስቲያን ናት። ስለዚህ በቅዱስ ያሬድ የዜማ መስፈርት አንድ መዝሙር 7 ነገሮች ማሟላት አለበት ተብሎ ይታመናል። ይሄን የምነግራችሁ ደግሞ አባቶቻችን መዝሙረ ዳዊትን ሲተረጉሙ የዳዊት መዝሙር ወደ ግዕዝ ሲመለስ ቤቱ ፈርሶ ነው እንጂ በዕብራይስጥ በግጥም ነው ብለዋል ያዩትና ባለማወቅ ሲነግሩ። በግጥም የተዘጋጀ ነበር ነው የሚባለው። እነ ሰቆቃወ ኤርምያስ እነ የዳዊት መዝሙር ሌሎችም እነ ዳዊት ያመሰሉት በግጥም ነበር። ወደ ግዕዝ ሲተረጎም ግን ያን ግጥም መጠበቅ ስላልተቻለ ቤት አልመታም ነው ያሉት እና አንድ መዝሙር አሁን ወንድም ለተናገርኩ መልስ ይሆናል። ያው የምናገረው አንድ መዝሙር ዳዊት እየሰማኝ አንድ መዝሙር 7 ነገር ማሟላት አለበት። ይሄን ደግሞ የዳዊትን መዝሙር በተነተሩበት ሲናገሩ ነው በትርጓሜውን ሲያስተምሩ ማለት ነው። አንደኛ ሃይማኖትን መግለጥ አለበት። እኛ ትናንት እንደተናገርኩት አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብለን የምናምን ሰዎች ይሄ ከማንም የሚለየን አንዳንድ ጊዜ ቅድም እንዳልኩት ከግብጾቹ ጋር እንኳን ከሶሪያውያን እንኳን ከአርመናውያን ይመስሉናል ከምንላቸው እንኳን እኛ የምንገልጥበት መንገድ የራሳችን መንገድ አለ። ሊቃውንቱ ስራዬ ብለው በጎንደር ዘመነ መንግስት፣ በአክሱም ዘመነ መንግስት፣ በላስታ ዘመነ መንግስት፣ በሸዋ በጠቅላላ በየዘመነ መንግስታቱ እስከ አጼ ምኒልክ ድረስ እስከ አጼ ኃይለ ሥላሴ እስከ ጣሊያን ጦርነት ድረስ ሊቃውንቱ ሲመራመሩ ሲፈላሰፉ ሲራቀቁ የነበሩ በሃይማኖት ጉዳይ ነው፣ በምስጢረ ስጋዌ ጉዳይ ነው፣ በምስጢረ ሥላሴ ጉዳይ። ለዚህ ነው ነገረ ማርያም ላይ አተኩረው የጻፉት ሊቃውንቱ የተዋህዶ ጉዳይ ግልጽ ሆኖ በጎላ በተረዳ እንዲቀመጥ ስለፈለጉ። ስለዚህ ሃይማኖትን መግለጥ አለበት። አሁን ብዙ ጊዜ የኛ መዝሙሮች አሁን ሃይማኖት መዝሙሩ ለምሳሌ የኦርቶዶክስ ተዋህዶ ቤተክርስቲያን ለመሆኑ ምልክት እስከምናጣ ድረስ ውስጡ ስለ ተዋህዶ የሚያነሳ ነገር የለም፣ ስለ ንስሐ የሚያነሳ ነገር የለም፣ ስለ ስጋ ወደሙ የሚያነሳ ነገር የለም። ይሄ እኔ አይደለሁም ያጠኑ ሰዎች ተመልክተው 90% መዝሙር አንድም ቦታ ስለ ስጋ ወደሙ የሚናገር የለም፣ አንድም ቦታ ስለ ንስሐ የሚናገር የለም። አሁን ብዙዎቹ መዝሙሮች ጓዳዬ ሞላ ሸለቆ የሞላ ተፈውሻለሁ አንገቴ ቀና ብሏል ተራራ ላይ ወጥቻለሁ እኔ ለጉብኝት ተራራ ወጥቶ ካልሆነ በስተቀር ሃይማኖት አንፃር የወጣው ነገር የለም። ቀንበሩ ተሰብሮልኛል ጨለማው በርቶልኛል በአንተ ኃይል አግኝቻለሁ ግን ዛሬም እያመነዘርን ነው፣ ዛሬም እየዋሸን ነው፣ ዛሬም እየቀጠፍን ነው። ይሄ ነፃነት አግኝቻለሁ የሚለው ምናልባት ከኢትዮጵያ ወጥቶ አሜሪካ መግባት ነፃነት ተብሎ ካልተተረጎመ በስተቀር የነፃነት ምልክት አይደል። ይሄ የኛ መዝሙር ላለመሆናችን ሃይማኖት መግለጥ አለበት የመጀመሪያው ደረጃ። ለምሳሌ ቅዱስ ዳዊት ሃይማኖት ሲገልጥ ምንድን ነው? እንከርሰመ አንተ አምላኬ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ አምላኬ ነጽረኒ የእግዚአብሔርን ኃያልነት የእግዚአብሔርን ገናንነት
ፈጣሪነቱን ኃያልነቱን ረቂቅነቱን የሚገልጠው ክፍል የሃይማኖት ነው። ሁለተኛ ፍቅር ሊሰጥ ይገባል። አንድ መዝሙር ፍቅር እንፋቀር። አሁን ብዙ እንደው እንዲህ አይነት የምሰማውን ኪነ ጥበብ መዝሙሮች አልፎ አልፎ ስራዬ ብዬ መዝሙር ሰምቼ አላውቅም። እግዚአብሔር በሚያውቀው ግን የኪነ ጥበብ መዝሙሮች ላይ እሰማለሁ አልፎ አልፎ። እንፋቀር፣ እንዋደድ፣ ሰውለስ ገላጋይ ታራት ምንድነው የሚል በደስ ምልገትም ያለው መዝሙር ሰምቻለሁ። እርቅን ፍቅርን የሚሰብክ መዝሙር፣ ጥላቻን ሳይሆን ፍቅርን የሚሰብክ መዝሙር። እንደው የፈራ ይመለስ፣ የደነገጠ ይመለስ፣ ዘራፍ ያዙ ይልቀቁኝ። በእውነቱ የውትድርና ፕሮፓጋንዳ እንጂ የሃይማኖት ጠባይ አይደለም። ባለቤቱ መስቀል ላይ እንኳን ወጥቶ አባቱ የሚያደርጉትን አያውቁምና ይቅር ባላቸው ነው ያለው። ከሙታን ከተነሳም በኋላ አይሁድ ዘንድ ሄዶ ተነሳው ምን ታመጣላችሁ ደስ አይበላችሁ አይደለም ያለው። ዓላማው አይደለም የጠላቶቹን ለማስደገጥ አልመጣም፣ ወዳጆቹን ለማዳን ሐዋርያት መካከል ተገኝቶ ተነስቻለሁ ነው ያለው እንጂ ቀብራችሁ ነበር እንደዛ አድርጋችሁ ነበር ደስ አይበላችሁ ይኸው ይለይል ብሎ አይሁድ መካከል ለአይሁድ አልተገለጠም። ክርስቶስ ከተነሳ በኋላ አይሁድ አይተውት አያውቁም። እንደው የሰቀሉት አይተውት አያውቁም። በኋላ በዕለተ ምጽአት ሲመጣ ነው የወጉት ያዩታል የተባለ። በኋላ መጨረሻ ላይ የሰሩ ስራ ምን ያህል ጥፋት እንዳደረሱና ዋጋው ከባድ እንደሆነ ዋጋ በኋላ ሲከፉት ነው የሚያወጣው ሊቃውንት። እና ፍቅርን መስበክ አለበት። ቅዱስ ዳዊት አንሰ አቀብኩ ፍናው እጹባተ ጭንቅ የሆኑ መንገዶችን ጠበቅኩ አለ። ጭንቅ መንገድ ምንድነው ቢባል ጠላቱ ሳኦልን በእጁ አግኝቶ መማል። በመጽሐፍ ቅዱስ ላይ ዳዊት ሳኦል በዳዊት እጅ ወድቆ ነበር ይላል እና ወታደሮቹና አቢሳ እንግዲህ እነ ዳዊት የሰፈሩ ጫካ ውስጥ ነው። ሳኦል በዛን ጊዜ እንደዛሬው ሽንት ቤት ለምን ይመል ጫካ ነው ነገስታቱ የሚሞቱ። አንበሳ መደ መውጣት ይባላል። ጫካ ሲገባ የዳዊት ወታደሮች አዩት። ሳኦል ያን ሁሉ ወታደር አስከትቶ የመጣው ዳዊትን ለማስገደል ነው። አዩት። በኋላ ምን አሉት ወታደሮቹ? ዮም አጽኦ እግዚአብሔር ለጸረከ ወስተዴከ፣ እግዚአብሔር ዛሬ ጠላትን በእጅ ጥሎልሃል፣ ተበቀለው። አላደርገውም፣ እግዚአብሔር ቀብቶ በሾመው ላይ እጅን አላነሳም። እባክህ አንተ ባትገል እንኳን እኛ እንግደሉ ፈቀድላሉ። ምን ከኔ ጋር ምን አላችሁ እናንተ? እኔን ከእግዚአብሔር ጋር ታጣሉኝ ነው? አልነካውም። ቀስ ብሎ ሄዶ ከልብሱ ጫፍ ቆርጦ አንገቱን መቁረጥ እየቻለ ይችን የልብሱን ጫፍ ቆርጦ አመጣ። በኋላ ለምንድን ነው አላገኘኝም እንዳይመቸም ሰው ሞገደኛ ስለሆነ ዛሬ ልገልህ ይችል ነበር ይኸው ልብስ ምልክት ብሎ ላከለ። እንዲህ አይነት ጠላትን በእጅ አግኝቶ መማር ይሄ በእውነት የክርስቶስ ባህሪ ነው። የክርስቶስ እግዚአብሔር የለም እያልነው ምሮ አየር እየሰጠ ብርሃን እየሰጠ እንደሚያሮን ሁሉ ዳዊት በእጁ ጠላቱ። ስለዚህ አባቶቻችን ፍቅርን መስበክ አለበት። ሶስተኛ ትህትና ይታይባቸዋል። የመዝሙሮቻችን እየሰማችሁ ነው። ትህትና ይታይባቸዋል። የትህትና መዝሙሮች አሉ ነው። ህዝባችን ሲሰማ ትህትና እንድማር ለወንድሙ ራሱ ዝቅ እንዳደረገ ቅዱስ ዳዊት አንሰጼ ዋቆ ሰብ፣ እኔ ትል ነኝ እንጂ ሰው አይደለም። ይሄ ትህትና ነው። ቤተ መንግስት እንደው ለዛውም እኮ የሚያሳዝነውኛ ኑሯችን ራሱ ከተላ ይሻልም እኮ ግን ትልነግረናል። ዳዊት ግን ቤተ መንግስት እየኖረ በወርቅ አልጋ፣ በወርቅ ዙፋን፣ በወርቅ ጫማ፣ የወርቅ ዋንጫ እየጠጣ በተንደላቀቀ የቤተ መንግስት ህይወት እየኖረ ምንድነው ሲል የነበረው? እኔ ትል ነኝ እንጂ ሰው አይደለሁም ይላል። እግዚአብሔር ደግሞ ከላይ ምን ይላል? እሱ ዝነት እኔ ትል ነኝ ሲል እንደ ልብ ያለ ሰው አገኘው። እግዚአብሔር እኛ ዝቅ ስናደርግ እሱ ከፍ ያደርጋል። ናቡከደነጾር በቀደም ነግራቸዋለሁ። አሜን ሲወጣው እዛ ታሪካዋለሁ። ናቡከደነጾር የሀገሩን የመንግስቱን ጥንካሬ ያየና ፀሐይን የማስወጣ ማስገባ አምላክ ነኝ ለዚህም ደረሰሻል አለና እግዚአብሔር ቁልቁል አውርዶ ከርከሮ ነው ያደረገው። አሳማ ነው አልበሳና ነበር እንኳን ቢያደርገው የተሻለ ነበር። እና እንዲህ አይነት ትህትናን መስበክ አለበት። አራተኛ ተስፋ መንግስተ ሰማያትን መስበክ አለበት። እየሰማችሁ ተስፋ መንግስተ ሰማያትን መስበክ አለበት። እስኪ መዝሙሮቻችን ምን አይነት ተስፋ ነው የሚል እና መቼም እናንተ እያንዳንዱ መዝሙር ትሰማላችሁ አይደል? እስኪ የትኛው መዝሙር ነው ከመቃብር ወደ ያለው ህይወት የሚያሳየው መዝሙር? እስኪ የትኛው መዝሙር ነው የመንግስተ ሰማያት ጉዳይ የሚያሳየው መዝሙር? እስኪ የትኛው መዝሙር ነው የጻድቃን ከተማ የሚያሳየው መዝሙር? እስኪ የትኛው መዝሙር ነው ይሄን ዓለም ከንቱ ቆሻሻ ዝክንት ጥራጊ አድርጎ አሳይቶ መንግስተ ሰማያትን የሚያሳየው መዝሙር የቱ ነው? ለዚህ ነው ቅዱስ ዳዊት በመዝሙር 26 ላይ እኔ በመልካም ምድር የእግዚአብሔርን ቸርነት አያለሁ እታመን ከማላይ ሰናይቶ ለእግዚአብሔር የእግዚአብሔርን በጎ ነገር ለማየት ተስፋ አደርጋለሁ የመንግስተ ሰማያትን ነገር ተናግሯል። ተስፋ እምንለው ምንድነው? አሁን አንዳንድ ጊዜ የተስፋ ትርጉም ተምታቷል። በእኛ በሃይማኖታችን በዓለም ላይ የተምታተው እኛም ጋር እየመጣ ነው። ብዙ ጊዜ ተስፋ የምንለው ምንድነው? ምንም የገዛ ነው ቤት ነው የሰራ ነው ቤት ነው የገዛ ነው መኪና ነው ውበታችን ነው ዝናችን ነው ሀብታችን ነው። ምንድነው ሀብት ተስፋችን ምንድነው? ይሄን ማሳየት የመጽሐፍ የመዝሙር ጠባይ አይደለም። እንደውም አንድ ጊዜ አንድ ተች ጋዜጠኛ አለና የሆነ ሰው መዝሙር አይቷልና መዝሙር ዘማሪዎቹ ቤት ውስጥ ቁጭ ብሎ ኮምፒውተር እየነካኩ አለፈን እያሉ ምናምን ነው ሲዘምሩ የሚለው። እንዴ
እነዚህ ሰዎች የመዝሙር ዓላማው በሃይማኖት አለፈልኝ ማለት ኮምፒውተር መያዝና መኪና መግዛት ብሎ ጠየቀኝ ሰው። እኔ መዝሙሩን አላየሁትም። አሁን ስማቸውን ማንነግራቸው ዘማሪዎች የዘመሩት ነው አሉ። ስለዚህ ተስፋ ማለት ከሞት ወዲያ ትልቁ ተስፋ እሱ ነው። ወተሰፈወሰ ለዘያስተርኢ ይኮነ ተስፋ። ቅዱስ ጳውሎስ የታየ ነገር ተስፋ ሊሆን አይችልም። ይሄን ዓለም በእጃችን ሰጥቶን ተስፋነቱ አቁሟል። አንድ ነገር ተስፋነቱ የሚያቆም ሲሰጥ፣ ለምሳሌ አንተ እኔ ይሄን ያህል ብር ሰጥሃለሁ ብልህ እስከምሰጥ ድረስ ያ ብር ምንድነው ላንተ? ተስፋ ነው። ከሰጠው በኋላስ አለቀ በቃ። አሁን መንግስተ ሰማያት ለኛ ምንድነው? ተስፋ ነው። ይሄ ዓለም ለኛ ተስፋ ነው። ለምን ተስፋ የማይሆን? ተሰጥቶን እየበላ ነው፣ እየጠጥር ግጣ ነው፣ እየጋጥ ነው። ምን ተስፋ ይሆን? አለቀ እኮ የተበላቁ ማለት እኮ። ስለዚህ ያለው ተስፋ ያኛው። ያንን ተስፋ የሚያሳዩ መዝሙሮች ማየት አልቻለም። ይሄ በጣም ሊተኮርበት የሚገባ ነው። አሁን ቅድም እንዳልኩት እስኪ ብዙዎቹ ዘማሪያን የሚዘምሯቸው መዝሙሮች እንዳልኩት ነው። ጓዳዬ ሞላ፣ ጥያቄ ተመለሰ፣ እውነት ጥያቄ ተመልሷል ወይ? እንባዬ ታበሰ፣ እውነት ታብሷል ወይ? እንባ ታበሰ ምን ሲሆን ነው? ምግብ ሲገኝ ነው? ጤንነት ሲሟላ ነው? እውነት እንባስ የሚፈሰው በምን ምክንያት ነው? እንደው ዝም ብሎ የፍቅር ያዘ እያለ በየቦታው የሚንሰቀሰቀው እንባውን አስፋልት የሚጠጣለው ያ እንባ አይባልም። ማር የሚጠጣውን ባል፣ ሶፍት የሚጠጣውን ባል፣ ይሄኛው እንባ ሶፍት የሚጠጣውን ባል እግዚአብሔር የሚያብሰው እንባ ነው። ስለዚህ ተስፋን ማሳየት አለበት። የትኛው ተስፋ? የመንግስተ ሰማያት ተስፋ ማሳየት አለበት። ስንተኛ? አራተኛ። ስንተኛ? አንደኛ ሃይማኖት፣ ሁለተኛ ሶስተኛ፣ አራተኛ አምስተኛ ተአምኖ ኃጣው። ተአምኖ ኃጣው ማለት ነው ኃጢአትን ማመን። በደለኛ ነኝ ማለት፣ ስህተተኛ ነኝ ማለት። እኔ ስለ ምግባሬ ደካማ ሆኛለሁ የሚለው አንድ መዝሙር የምሰማው አለ። የደካማነት መግለጥ፣ አቅምን መግለጥ። ጌታዬ ኃጢአተኛ ነኝ፣ በደለኛ ነኝ። የሕክምና ሰዎች በሽታን መናገር የሕክምና አጋማሽ ነው ይላሉ። ወበዛ እንሰርተ ረሴ ጌጋዬ፣ ኃጢአቴ ከፀጉሬ ቁጥር ይልቅ በዛ። ይሄ ነው ቅዱስ ዳዊት። እንግዲህ እግዚአብሔር ቅድም ነግሬያቸዋለሁ፣ እንደ ልቤ ያለ ሰው አገኘው ይላል። እዚህ ደግሞ ቅዱስ ዳዊት ኃጢአቴ እንደምን የበዛ ነው የሚለው? እንደ ራሴ ፀጉር በዛ። የራስ ፀጉር ምን ማለት ነው? እንደ ራሴ ፀጉር አይቆጠርም ማለት ልክ የለውም ማለት ነው። ያንተ ቸርነት ልክ እንደሌለ ሁሉ የኔም ኃጢአት ልክ የለውም። አንድ መዝሙር በዚህ ጉዳይ ሶስት ነገር ማስጨበጥ አለበት። አንደኛ ሰውየው ኃጢአተኝነቱን እንዳምን፣ ጥፋተኝነቱን እንዳምን፣ በደለኛነቱን እንዳምን። አበስኩ እግዚኦ አበስኩ፣ በድያለሁ፣ አዎ በድያለሁ ማለት መቻል አለበት። አጥፍቻለሁ ማለት መቻል አለበት። እንደው ዝም ብሎ የተልከሰከሰ የተሸፋፈነ ህይወት የለም። ስለዚህ ኃጢአተኝነትን መስበክ አለባቸው። ሰውየው ኃጢአተኝነት እንዲሰማ፣ ጥፋተኝነት እንዲሰማ። አሁን የፕሮቴስታንቶች ስብከት የተበላሸባቸው ምንድነው? በምዕራቡ ዓለም ልክ ነው። ቀደም ዮሴፍ ስብከታቸው የምዕራቡ ዓለም አስጨናቂ ነገር መስማት አይፈልግም፣ ችግር መስማት አይፈልግም። ግን አልሰማም ያለው ችግር ግን መልኩን ለውጦ ሆኑን እየሞላ ነፍሱን እያስራበ አይምሮ ባዶ እያስቀረ በተንጣለለ ቪላ የተንጣለለ ጭንቀት ይዞለት ነው። እያያችሁ ነው። ምን ጥያቄ የለው። እኛ መንገድ የለንም ታውቃላችሁ። ቆሎ በልተን የምናደርገው ታውቃላችሁ። የተሟላን ሰዎች አይደለም ታውቃላችሁ። በቂ ሽንት ቤት እንኳን የለንም ታውቃላችሁ። እኔ አሁን ሬስቶራንት ሲባል የኛ ሀገር ሬስቶራንት ሊባል ይችላል አይባልም። የኛ ሀገር አይባልም። ሽንት ቤት ነው በቃ። እኛ ሀገር አፍንጫ የሚሞት ሽንት አለ። ሬስቶራንት ሊባል አይቻልም። አሁን ይሄን ስም እዛ ሀገር ቤት መውሰድ አይቻልም። እዛ ደረጃ ሳይደርስ ስሙን ማጥፋት ይባላል። የዚህ እንኳን ችግር አለብን፣ የዚህ እንኳን ችግር አለብን ማለት ነው። እና ግን ያ ሁሉ ችግር እያለ ተስፋ ያለው ህዝብ ስለሆነ ኃጢአተኝነቱን ያመነ ህዝብ ስለሆነ ፀሐይ እየጠበሰው ወገቡ እየተንቀጠቀጠ ከ3 ሰዓት እስከ 7 ሰዓት ድረስ ለታቦቱ የሚንበረከክ ህዝብ፣ ጨዋ ህዝብ ነው። እንደው አዳፋ ልብስ የለበሰ ግን ንጹህ ልብ ያለው ህዝብ፣ እውነቱን ለመናገር ቆሎ እየበላ ጠንካራ ጡንቻ ያለው ህዝብ፣ የሃይማኖት ጡንቻ ያለው ማለት። ስለዚህ ኃጢአተኝነትን መስበክ አለበት።